ከዚህ በኋላ ቅዱሳን ሐዋርያት በሐዘን በትካዜ ሆነው ኖሩ። ዮሐንስ ወልደ ነጎድጓድ የእናታችን የቅድስት ድንግል ማርያም ሥጋዋ የት እንዳለ ያውቃልና የት እንደተቀመጠ ያውቃልና ስለዚህ ለቅዱሳን ሐዋርያት የእናታችን የቅድስት ድንግል ማርያም ሥጋዋ እኮ በገነት ባለው በዕፀ ሕይወት ስር አለ፣ እዛ ተቀምጦ ይኖራል ሲላቸው በዚህ ጊዜ ቅዱሳን ሐዋርያት ሥጋዋ የት እንዳለ የት እንዳረፈ አያውቁም ነበር። ከዚህ በኋላ ግን እንግዲያ ዮሐንስ አይቶ እኛ ሳናይ ምን ብንበድል ነው የተለየ ኃጢአት፣ የተለየ በደል፣ የተለየ ጥፋት ምን አይነት ጥፋት ቢኖርብን ነው ብለው ሱባዔ ገቡ ነው የሚለው። ሱባዔ የገቡበት ከነሐሴ 1 ጀምረው ለሁለት ሱባዔ ለሁለት ሳምንታት ሱባዔ ገቡ። በዚህ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ ጾማቸውን ሱባዔያቸውን ተመልክቶ የፈለጉበት ምክንያት ወይም ደግሞ ሱባዔ የያዙበት ምክንያት የጾሙበት ምክንያት ምን እንደሆነ ቅድስት ድንግል ማርያም የሥጋዋ ጉዳይ የት እንዳረፈ የት እንዳለ ለማወቅ ስለሆነ የጾሙ የጸለዩ የሰገዱ የተንበረከኩ ያመለከቱ ቅዱሳን ሐዋርያት በ15 ነሐሴ አምጥቶ ሥጋዋን ሰጣቸው። ሱባዔ ያለቀው በ14 ሥጋዋን ግን አምጥቶ የሰጣቸው በ15 ነው። ተጋቡ ሐዋርያት ተጋቡ በቅጽበት ለግዘተ እሙ ቅድስት ብፁዓን ሐዋርያት ቅዱስ ያሬድ ሲነግረን ተጋቡ በቅጽበት ለግንዘተ እሙ ቅድስት ብፁዓን ሐዋርያት ቅዱሳን ሐዋርያት ብፁዓን ሐዋርያት ንዑዳን ክቡራን ሐዋርያት እናቱን ለመገነዝ በቅጽበት እንደ አይነ ጥቅሻ ሰበሰባቸው ወይም ተሰበሰቡ። ይህንን ጾመ ድጓም ራሱ የሚደርሰው የምናደርሰው ቤተክርስቲያናችን ሊቃውንት የሚያደርሱት ነሐሴ 15 ነው የሚባል። ስለዚህ በዚህ ጊዜ ተረክበው ቅድስት ድንግልን በተዘጋጀላት መቃብር ሥጋዋን አሳረፉት፣ ቀበሩት። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ይህንን ጾም የምንጾመው ይህንን ጾም የምናከብረው ቅዱሳን ሐዋርያት የፈለጉትን ነገር ለማግኘት ጾመውታል። አንድ ፍላጎታቸው የነበር አሐተ ሰአልኩ ለእግዚአብሔር አንዲት ነገር ለምነውታል። የለመኑትን ደግሞ ሰጣቸው፣ አምጥቶ ሰጣቸው፣ ተረከቡ። ከተረከቡ በኋላ ደግሞ አክብረው ለእሷ ተብሎ በተዘጋጀው መቃብር ቀበሯት። ከቀበሯት በኋላ ደግሞ ይኸው ተነሳች፣ አረገች እንላለን። በሦስተኛው ቀን በሦስተኛው ቀን ማለት ሊቃውንት አመስጥረው እንደሚነግሩን እንደሚያስተምሩን 15 ተቀበረች፣ በሦስተኛው ቀን ደግሞ ተነሳች ማለት ምን ማለት ነው? ያረፈች ጥር 21 አረፈች። ጥር 21 ያረፈችበትን ከጥር 21 ጀምሮ እስከ ነሐሴ 14 እንደ አንድ ቀን ነው የሚቆጠረው። ሊቃውንት ሲቆጥሩ ሲያመሰጡ 14 ሳይሆን አንዱ የተቀበሏት 15 ነው። ይህንን የሚቆጥሩት ከነሐሴ ከጥር 21 ጀምሮ እስከ ነሐሴ 14 ባለው ልክ ሙሉ ሱባዔው
እንደ አንድ ቆጥረው ይናገሩታል። ይህንን እንደ አንድ ተቆጥሮ 15 ሁለተኛ ማለት ነው። 16 ደግሞ ሶስተኛ ቀን ተቆጥሮ በዚህ መልኩ ከመ ትንሣኤ ወልደ ያሰኘው ይህ ነው ብለው ይተረጉታል፣ ያብራሩታል። ስለዚህ በ16ኛው ቀን ደግሞ ተነስታ አረገች። ይህንን ጾም ደግሞ እኛ ከጾምን በኋላ እናታችን ቅድስት ድንግል ማርያም ተነሳች፣ አረገች ብለን እየዘመርን ከሊቁ ከቅዱስ ያሬድ ጋር እየዘመርን ይህንን በዓል እናከብረዋለን። መጀመሪያ እንጾመዋለን። 16ኛው ቀን ደግሞ ተነሳች አረገች እያልን እናከብረዋለን። እንደተነሳች እንዳረገች ደግሞ ለዚሁ ምስክር የሚሆነን ቅዱሳን ሐዋርያት በገነት ስር ወይም ደግሞ በገነት ውስጥ ባሉ በዕፀ ሕይወት ስር እንዳለች እንደነገራቸው ሁሉ እንዳረገችም የነገራቸው አንድ ሐዋርያ አለ። ስታርግ ያገኛት የገጠመው ለምክንያት ሁሉም እግዚአብሔር ምክንያት አለው። ስታርግ ያገኛት በቅዱሳን መላእክት በክብር አይረግዋ መላእክት ውስተ ሰማያት ነው የሚለው። ወደ ሰማያት በቅዱሳን መላእክት ታጅባ በክብር ስታርግ ያገኛት ቅዱስ ቶማስ ሐዋርያ ከሀገረ ስብከቱ ተነስቶ ከምድረ ህንደኬ ተነስቶ ወደ ኢየሩሳሌም ሲመጣ በደመና በብቃት ሲመጣ ነው የሚለው። እሷ ስታረግ አገኛት ነው የሚለው። እሱ ደግሞ እሷን ሲያገኝ እሷን ሲያይ ፈራ፣ ተንቀጠቀጠ፣ ደነገጠ። ወፈቀደ ይደቅ እምደመናሁ ይለዋል። ተጭኖት ከነበረው ደመናው ራሱ ከፍርሃቱ ከድንጋጤው የተነሳ ሊወድቅ እስከ ማለት ድረስ ደረሰ። በዚህ ጊዜ እናታችን ቅድስት ድንግል ማርያም አይዞህ አለችው ይላል። አይዞህ፣ ምንድን ነው የደነገጥከው? ለምንስ ፈራህ? ለምንስ ደነገጥክ? አዎ ድሮ በልጅሽ በወዳጅሽ እርገት ጊዜ ወይም ትንሣኤ ጊዜ አልነበርኩም፣ አላየሁም፣ አልገጠመኝም። አሁንም ያንቺ ትንሣኤና እርገት እንደዚሁ ምን ብበድል ነው? ምን ባጠፋ ነው ብሎ መልስ ሰጣትና አይዞህ እነዛ ወንድሞች ጓደኞች መቀበሬን እንጂ መነሳቴን አላዩም፣ ማረጌንም አላዩም። አንተ ግን ይህን ለማየት ታድለሃል፣ ይህን ለማየት በቅተሃል። ስለዚህ ለወንድሞች ምስክር የሆነ ዘንድ ይህ የተገነዝኩበትን ሰበኑን ወይም ከፈኑን ይዘህላቸው ሂድ ብላ ያንን ሰጥታ ሰደደችው። አረጋግታም ጭምር አረጋግታ ይህንንም ሰበኑንም ወይም ከፈኗንም ሰጥታ ሰደደችው ነው የሚለው። ስለዚህ ቅዱስ ቶማስ ሐዋርያ መጥቶ ይህንንም ለቅዱሳን ሐዋርያ ነገራቸው። ይህን ከነገራቸው በኋላ ደግሞ በሁለተኛው ዓመት እንደገና ትንሣኤዋን እርገቷን ቅዱስ ቶማስ አይቶ እኛም ሳናይ ብለው በድጋሚ ነሐሴ 1 ጀምረው እስከ 15 ጾመውታል። በ16ኛው አምላካችን መድኃኒታችን የሰውን መሻት፣ የሰውን ጸሎት፣ የሰውን ጾም የሚቀበል አምላክ፣ በዓይነ ምሕረት የሚመለከት አምላክ ስለሆነ
ልመናቸውን፣ ጾማቸውን፣ ጸሎታቸውን አይቶ ተመልክቶ በ16 ቀን እሷን እንደ መንበር አድርጎ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ ዋና ቀዳሽ ሆኖ እንደ መሪ ቀዳሽ ሆኖ ቅዱስ እስጢፋኖስም እንደ ዋና እንደ ሰራይ ዲያቆን ሆኖ ሌሎችም እንደ ተራዳያን ካህናት ሆኖ ሐዋርያትን ይዞ ቀድሶ ይኸው ትንሣኤዋን እርገቷን አሳያቸው።